የቱንም ያህል ብትሰሪ ብትሞክሪ የተለያየ ኤክሰርሳይሶችን እየሰራሽ ምንም አይነት ሆድሽ ላይ ያለው ስብ ንቅንቅ አይደል ያለሽ ለምንድን? ይሄም የሚሆንበት ምክንያት በዴይ ቱ ዴይ ላይፋችን ላይ ሳናቃቸው የምንመገባቸው ነገር ግን የምንመገበው ምግብ ለአመጋገብ እንዲሁም ደግሞ ለጥፍጥና በጣም ተመራጭ ሆኖ ነገር ግን ለጤናችን በጣም ጎጂ የሆኑ ምግቦችን ስለምናዘወትር ከዚህም ውስጥ ደግሞ ጤናማ አይደሉም በሰውነታችን ላይ በጣም መጥፎ ነገርን ያመጡብናል ምንላቸውን 5 ምግቦች ለእናንተ በዚህ ቪዲዮ ይዤላችሁ መጥቻለሁ። በተለይ አብዛኞቻችን የምንሸወድበት ለጤናችን አሪፍ ነው ሊቀንስልን ይችላል ውፍረት ለመቀነስ ከሚጠቅሙ ምግቦች ውስጥ አንደኛው ነው ብለን ሪኮመንድ የምናደርገው ነው። ስለዚህ እስከመጨረሻው ተከታተሉ። መጀመሪያ ግን ሰውነትሽን ለማስተካከል ከመሞከርሽ ወይንም ደግሞ ከመጀመርሽ በፊት የሰውነትሽን BMI ወይንም ደግሞ ቦዲ ማስ ኢንዴክስ ታውቂዋለሽ ወይ ነው። አብዛኞቻችን የምንሳሳታቸው ነገሮች ረጅም ስለሆነን BMIያችን ካለን ውፍረት ጋር ተመሳሳይ ወይንም ደግሞ እኩል ነው ስለዚህ ጤናማ የሆነ ዌት ላይ ነን ያለ ነው ብለን በጣም ብዙ ጊዜ ስንሳሳት ይስተዋላል። ስለዚህ መጀመሪያ ላይ ማድረግ ያለብን ነገር ቢሆን ውፍረት ለመቀነስ ፕላን ከማድረጋችን በፊት መጀመሪያ ማይንድ ሴታችን መስተካከል ይኖርበታል። ከዚህ በፊትም ብዙ ቪዲዮ ላይ ሜንሽን እንደማደርገው ማለት ነው። ለBMI ደግሞ ምን ያስፈልጋል እንዴት ነው BMIያችንን ሜጀር ማድረግ ምንችለው የሚል ጥያቄ ደግሞ ስለሚመጣ ከዚህ ጋር ያይዤ ስነግራችሁ ለBMI የሚያስፈልገን ነገር የክብደት መጠን፣ ቁመት እንዲሁም ደግሞ እድሜያችን ነው። እነዚህን ሶስቱን ነገር ካልኩሌት በማድረግ የምናገኘው ቁጥር የኛ BMIያችን ነው ማለት ነው። BMIያችን ስንት ነው? ይሄ ቁጥር ደግሞ ከየትኛው ሬንጅ እስከ የትኛው ሬንጅ ጤናማ ነው የሚለውን ደግሞ ለይተን ማወቅ አለበት። ስለዚህ BMIያችሁን ወይንም ደግሞ ቦዲ ማስ ኢንዴክሳችሁን ማወቅ ውፍረት ለመቀነስ ስታስቡ ዋነኛ የሚያስፈልጋችሁ ነገር ስለሆነ ይሄንንም ደግሞ BMI የት ላገኝ የምትሉ ከሆነ ቴሌግራም ላይ ሲስተር ሊዲያ ዌት ሉዝ ቦት ብላችሁ በነፃ ማግኘት ትችላላችሁ። እዛ ላይ ገብታችሁ BMIያችሁን ማወቅ የሚያስፈልጋችሁ ነገር በደንብ ስለሚነግራችሁ እሱን ቼክ ማድረግ እንዳትረሱ። ቴሌግራም ላይ ቦቱን አጣነው ወይንም ደግሞ አስቸገረ የምትሉ ሰዎች ካላችሁ ደግሞ እዚህ ስልክ በመናስቀምጠው ሊንክ ገብታችሁ BMIያችሁን አውቃችሁ ምን እንደሚያስፈልጋችሁ እንዲሁም ደግሞ ከዛ ጋር በተያያዘ ሚላችሁን ማግኘት ትችላላችሁ ማለት ነው። በዚህ አጋጣሚ ቦታችንን ገብታችሁ ቼክ እንድታደርጉላለሁኝ። መጀመሪያ ቪዲዮን ወደ ጀመርነው ስንመለስ የመጀመሪያው ምግብ የሚሆነው በጣም ጎጂ በዴይ ቱ ዴይ ላይፋችን ሊሆን ይችላል ከአንድ ቀን በዘለለ ወይ ደግሞ ሄቪ ኦር ጃንክ ፉዶችን በበላን ጊዜ በጣም ለመጠጣት የሚቀለንና ጣዋጭ መስሎ የሚታየን መጠጥ ቢኖር ኮካ ነው። ኮካና ሶፍት ድሪንኮች ናቸው። ሶፍት ድሪንኮችን የሰው ልጅ በባህሪው ኖርማሊ ከምግብ ጋር ስለሚጠጣው ብዙ ውፍረት የሚያመጣ እንዲሁም ደግሞ ከዛ ጋር በተያያዘ ደግሞ የጤና ጉዳትን ሊያመጣ እንደሚችል ብዙዎቻችን አናውቀውም። ዛሬ በውስጡ ምን እንዳለና እንዴት ሊጎዳን እንደሚችል ስንቶቻችሁ ናችሁ ቡና በባዶ ነው የምጠጣው ስኳር አልጠቀምም ስኳር ስላቆምኩ ብቻ ውፍረት ይቀንሳል እያላችሁ ለስላሳ ግን በእያንዳንዱ ምግባችሁ ላይ የምታዘወትሩ ሰዎች ለስላሳ በውስጡ ከ10 ማንኪያ ስኳር በላይ እንደሚይዝ በስንቶቻችሁ ታውቃላችሁ? ይህ ከፍተኛ የሆነ ለስላሳ ውስጥ የምናገኘው ስኳር ደግሞ ለመጠጣት በጣም ቀላል ፈሳሽ ስለሆነ ወደ ደማችን ያለምንም ችግር ቀጥታ እንዲገባ ስለሚያደርግ ቶሎ ሰውነታችን ላይ ሪያክት እንዲያደርግ ሰውነታችን አላስፈላጊ የሆኑ ነገሮችን እንዲያሳዩ ወይንም ደግሞ አላስፈላጊ ስቦች እንዲኖራቸው በጣም የተጋነነ ውፍረት እንዲጨምርብን ያደርጋል። ይህ ስኳር የበዛበት ፈሳሽ ቀጥታ ወደ ደማችን በገባ ቁጥር ጉበታችን በጣም ይጨናነቃል። ይህንን ነገር ፕሮሰስ ማድረግ ስለሚያቅተው ምን እንደሚያደርግ ታውቃላችሁ? ወዲያውኑ ወደ አላስፈላጊ የሆነ ስብ ይቀይረዋል ማለት ነው። በዚህም ጊዜ ደግሞ የተለያዩ የሰውነት አካላችን ላይ የሰውነት ቅርጻችን ላይ ሰውነታችን አካባቢ ላይ ያልተፈለገ ስብ እንዲከማች ወይንም ደግሞ በጣም የሚያስጠላ ቅርጽ እንዲኖረን ያደርግብናል ማለት ነው። ታዲያ እስካሁንም ባለማወቅ ጠጥቻለሁ ነገር ግን ምን ላድርግ ደግሞ የምትሉኝ ክላይንቶቼ ደግሞ እዛው በቤታችሁ ናችሁ መስራት የምትችሏቸው ነገሮች ይኖራሉ። ከዚህም ውስጥ ደግሞ ጅንጅብልና ሎሚን አንድ ላይ በውሃ በማዋሃድ የጅንጅብልና የሎሚውን ውህድ ውሃ በመጠጣት ስፔሻሊ ደግሞ ወዳችን አካባቢ ያለውን ስብ እንዲቀልጥልን ስለሚረዳ እሱን መጠቀም እንችላለን በቤታችን ሆነን። ከዚህ በተያያዘ ደግሞ ጤናማ የሆነና ለላይፍ ታይማችን ደግሞ ሰውነታችን እንዲቀይርልን ምንፈልግ ከሆነ ደግሞ ውፍረት የመቀነስ ፕላን ካለን ማድረግ ያለብን ነገር ቢሆን በሳይንሱም 80%ን እንደሚታወቀው ውፍረት ለመቀነስ የሚያስፈልገንና የሚጠቅመን ነገር የአመጋገብ ስነ ስርዓታችን ስለሆነ ስታርቲንግ ፍሮም ነው ምንድነው ማድረግ ያለባችሁ ነገር ቢኖር ሚላችሁ ማስተካከል ይጠበቅባችሁ። የምትመገቡት ምግብ ምን ያህል ነው ምን ያህል ካሎሪ ያለው ምን ያህል ካርቦችን ደግሞ እናስወግዳለን። ካርብ እናስወግዳለን ስላችሁ ደግሞ ሙሉ ለሙሉ 100% ካርብ ማስወገድ አለብን ሳይሆን ኖርማሊ ሄልዚ የምንላቸው ካርቦች ለሰውነታችን ጠቃሚ የሆኑ ልናገኝ እንችላለን። ለምሳሌ ከሩዝ የምናገኘው ካርብ ጤናማና ለሰውነታችን አስፈላጊ የሆነ ስለሆነ እሱን እንጠቀማለን። አት ዘ ሴም ታይም ደግሞ ፕሮቲኖችን መጠቀም ይጠበቅብናል። ፕሮቲን ስንጠቀም ምንድነው መሰል ቢውልድ ስለምናደርግ ሚላችንን በምናስተካከል ጊዜ ሙሉ ሰውነታችን ይቀንሳል። አት ዘ ሴም ታይም ደግሞ በፕሮቲን ደግሞ
በመታገዝ ሰውነታችን መስልን ቢውልድ ስለሚያደርግልን የተስተካከለ አቋም ቅርጽ እንዲኖረን ይረዳናል ማለት ነው። ስለዚህ ፕሮቲኖችንም መመገብ ይኖርብናል። በዚህ በተያያዘ ደግሞ ፋይበር አለ። ፋይበር ያይበዛባቸው ምግቦች ከየት እናገኛለን የምትሉ ከሆነ ደግሞ ሙዝ ሊሆን ይችላል፣ ኦትስ ሊሆን ይችላል። እነዚህ የመሳሰሉ ምግቦችን በመጠቀም ረዘም ላለ ሰዓት ፉል ሆናችሁ የጥጋብ ስሜት ተሰምቷችሁ እንዲቆይ የሚረዳ ምግብ ስለሆነ የሰውነታችሁን የመቀነስ ፕላን ላይ ያላችሁ ወይ ደግሞ ውፍረት እየቀነሳችሁ ያላችሁ ሰዎች እነዚህ ነገሮች በቤታችሁ ሆናችሁ በመውሰድ የተስተካከለ ሰውነት እንዲኖራችሁ ታደርጋላችሁ ማለት ነው። ስለዚህ ይህንን ያልኳችሁ ነገር ምንድነው? እስከዛሬ ለስላሳ እየጠጣችሁ ከመጣችሁ ከዛሬ ጀምራችሁ ነገሩን ይሄንን ለስላሳ በጣም ጎጂና አላስፈላጊ የሆነ ስብን እንደሚያመጣባችሁ ተረድታችሁ አሁን አቁማችሁ ሚላችሁን ያስተካከላችሁ ያለባችሁን ችግር መፍትሄ መቅረፍ ትችላላችሁ ማለት ነው። ሁለተኛው ደግሞ ዴይ ቱ ዴይ ልናዘወትረው የምንችለው ነገር ግን ስንመገበው ቀለል ያለ ነው፣ ምንም ጉዳት የለውም፣ ቅባት የለውም፣ ስለዚህ ለሰውነታችን ይጠቅማል እንጂ አይጎዳም ብለን የምናስባቸው ምግቦች እንደ ዳቦ፣ ፓስታ፣ መኮሮኒ፣ ነጭ ምግቦች የምንላቸው በዱቄት የሚሰሩ የሚጠባበሱ ምግቦች፣ ብስኩቶች፣ እነዚህ የመሳሰሉ ምግቦችን ነው ማስወገድ ያለባችሁ ማለት ነው። እነዚህ ሜንሽን ያደርኳቸው ምግቦች ፍርኖ ዱቄት፣ ብስኩት፣ ነጫጭ ነገሮች ከፋብሪካ ፕሮሰስ ሆነው ሲወጡ ፕሮሰስ በሚሆኑበት ጊዜ በውስጣቸው ያለው ፋይበር ሙሉ ለሙሉ ይጠፋል። ፋይበር የሌለው ምግብ ደግሞ ቀጥታ ስንመገበው ቀጥታ ወዴት ይቀየራል? ወደ ግሉኮስ በመቀየር ሰውነታችን ላይ ስብ እንዲከማች ወር ደግሞ አላስፈላጊ ስቦች እንዲፈጠሩ ስለሚያደርግብን ፋብሪኬትድ የሆኑ ምግቦችን ብንቀንስ ለእናንተም ሪኮመንድ አደርጋለሁ ማለት ነው። ቀደም ሲል እንደነገርኳችሁ ሙሉ ለሙሉ ካርቦችን እናስወግዳለን ማለት ሳይሆን በተሻለ መጠን ካርቦችን እየቀነስን እንሄዳለን ማለት ነው። ሌላው የሚቀረው ካርብ ታዲያ ምን ይጠቅመናል፣ ምን ይሰራልናል የምትሉ ከሆነ ደግሞ ውፍረት በመቀነስ ላይ እንቅስቃሴ ስናደርግ ትንሽ ኤክሰርሳይስን በምንሰራበት ጊዜ ሰውነታችን ኢነርጂ ስለሚያስፈልገው ካርብ ያስፈልገዋል ማለት ነው። እኛ የምናዘጋጀው ሚል ፕላን ላይ ከሁሉም የተመጣጠነ ተደርጎ ፕላን ተደርጎ ለእናንተ ለቤተሰቦቻችን የሚደርሳችሁ ማለት ነው። እኛ በራሳችን በኒውትሪሽኒስት የታገዘ ሚል ፕላን እንዲሁም ደግሞ ቀለል ያለ ኤክሰርሳይዝ ይኖረናል። ፕሮግራማችሁ እንዴት ነው የምትሉ ከሆነ ደግሞ ሚል ፕላኑ በየሳምንቱ ነው የሚላክላችሁ። ኤክሰርሳይሱ ደግሞ ዴይ ቱ ዴይ የሚሰራ ሲሆን ክላይንቶቼን እኔ ራሴ ዋን ቱ ዋን ፎሎ ማደርጋችሁ ሲሆን የኛም ፕሮግራም ለየት በሚያደርገው ደግሞ ምንድነው ካላችሁ እዛው በቤታችሁ ሆናችሁ ፎሎ እንድታደርጉ የተዘጋጀ ሰርቪስ ስለሆነ ያለን አዲስ አበባ ነኝ፣ ከአዲስ አበባ ውጪ ነኝ፣ ኢቨር ደግሞ ከሀገር ውጪ ነኝ የሚል ሀሳብ ሳይገባችሁ አሁኑኑ ተመዝግባችሁ የምትፈልጉትና የምትመኙትን የሰውነት ቅርጽ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ለመመዝገብ ደግሞ እዚህ ጋር በማስቀምጠው ስልክ ደውለው መመዝገብ ይችላሉ። ሶስተኛው ጠላታችን ደግሞ በፋብሪካ የተዘጋጁ የታሸጉ ብስኩቶች፣ ኬኮች እና የመሳሰሉ ምግቦች ናቸው። እነዚህ ምግቦች ደግሞ እጅግ አስፈሪ የሆነ ሰው ሰራሽ የሆነ ትራንስፋት የምንላቸውን ፋቶች በውስጣቸው ኮንቴን አድርገው ይዛሉ። እነዚህ ደግሞ በውስጣችን ወይም ደግሞ ወደ ደማችን በሚቀላቀሉ ጊዜ ተፈጥሯዊ ስላልሆኑ ሰውነታችን ፕሮሰስ ስለማያደርጋቸው ወዲያውኑ ወደ ስብ ይቀየራል። ወደ ስብ መቀየር ብቻ ሳይሆን ደግሞ ለጤናችን በጣም ጎጂና አስጊ የሆነ ደረጃ ላይ እንድንደርስ ሊያደርጉን ስለሚችሉ ከጤናም አንጻር የተስተካከለ ሰውነት እንዲኖረን ከመፈለግም አንጻር ምናስብ ከሆነ ደግሞ እነዚህን ምግቦች መቀነስ ብቻ ሳይሆን ቶታሊ ብናስወግደው ሪኮመንድ የሚደረጉ ምግቦች ናቸው። አራተኛው ደግሞ አብዛኞቻችን በጣም መብላት የሚያስደስተን የምንፈልገው ሲደብረን መንገድ ላይ ስንሄድ ወክ ለማድረግ ከሰው ጋር ቁጭሎችን ለማድረግ የምንመርጠው ምግብ ቢኖር ችፕስ ነው። እነዚህ ምግቦች ችፕስ፣ ሳሙሳ የመሳሰሉ ምግቦች በጣም ከፍተኛ በሆነ ዘይት ስለሚጠበሱ በውስጣችን ገብተው ስተበርን የምንለውን ፋት ይህም ማለት ደግሞ ቶሎ ለመቅለጥ ኤክሰርሳይስም ሰርተን ሚል ፕላንም አድርገን በአብዛኛው አይጠፋም ለምንድን ነው የማይጠፋው የምንላቸውን አይነት ስብ ስለሚያመጡብን ከወዲሁ ተጠንቅቀን እነዚህ ምግቦች መተው ካልቻልን ቢያንስ በጣም በብዙ ፐርሰንት መቀነስ ይጠበቅብናል ማለት ነው። ከዚህ ጋር በተያያዘ ደግሞ ችፕስም ሆነ ሳሙሳ የሚጠበሱባቸው ዘይቶች በጣም በተደጋጋሚ ስለሚፈሉ በጣም ረዘም ላለ ሰዓት ላይ ስለሚቆዩ አላስፈላጊና ቶክሲክ የሆኑ ኒውትሪንቶችን ከውስጡ ስለሚያወጡ ይህ ደግሞ ውፍረት ለመጨመር ብቻ የሚያጋልጥ ሳይሆን ለጤናችን በጣም ከፍተኛ ችግር የሚያመጣብን ነገር ስለሆነ ይህንን ነገር እባካችሁ ተው ብዬ ለእናንተ ሪኮመንድ አድርጋለሁ ማለት ነው። ታዲያ ምን ማድረግ አለብኝ በጣም እኮ ነው የምወደው የሚል አስተሳሰብ ላይ ካላችሁ ደግሞ ምንድነው ማድረግ ያለባችሁ? አበሳሰዱን ብትቀይሩ፣ የምትመገቡበትን ወይ ብትቀይሩ። ለምሳሌ ዘይት ውስጥ ከታችሁ ከሆነ የምትጠብሱት ኦቨን ያላችሁ ሰዎች ወይም ደግሞ መጥበሻ ያላችሁ ሰዎች በትንሽ የዘይት መጠን ቤታችሁ ውስጥ ፍሬሽ በሆነ ዘይት ብትጠቀሙ፣ መንገድ ላይ ደግሞ የሚሸጠውን ባትጠቀሙ ለእናንተ ሪኮመንድ አድርጋለሁ ማለት ነው። አምስተኛውና ዋነኛው ይሄ እኮ በጣም ቀላል ነው፣ ይሄ እኮ በጣም ጤናማ ነው፣ ይሄ እኮ ውፍረት ለመቀነስ አይደለም ምንም አይነት ነገር የለውም፣ የታመመ
የታመመ ሰው ነው የሚጠቀመው ስለዚህ ምንም አይነት ነገር እኮ የለውም ብለን የምናስበው አብዛኞቻችን በጣም የምንጎዳበት አብዛኞቻችን በጣም የምንታለልበት ነገር ቢሆን ዋነኛና አምስተኛው ሳናስበው የምንወስደው ነገር ጭማቂ ወይንም ደግሞ ጁስ ነው። ጁስ ወይንም ደግሞ ጭማቂ በቤታችሁ የምታገኙት በቤታችሁ የምትሰሩትን ሳይሆን እያልኩ ያለሁት በሱፐርማርኬት የሚሸጥ ሱፐርማርኬት ሱቆች ላይ የምናገኛቸው ጁሶች እነዚህ ጁሶች ከፋብሪካ ከወጡ በኋላ ረዘም ላለ ጊዜ ሳይበላሹ እንዲቆዩ የሚያደርግልን በውስጣቸው የሚይዙ የተለያዩ አይነት ኬሚካሎች አሉ። እነዚህ ኬሚካሎች ደግሞ 90% ከጥቅማቸው ይልቅ ጉዳታቸው ስለሚያመዝን ይህንን ለሰው ይዛችሁ ከመሄድ እናንተም ገዝታችሁ ከመጠቀም ይልቅ በቤታችሁ ፍሬሽ የሆነውን ፍሩት ገዝታችሁ በእንደ ጭማቂ እንደ ፍሩት ፓንች አድርጋችሁ ብትጠቀሙት ለእናንተ ከጤና አንፃር በጣም ጠቃሚና በጣም አስፈላጊ የሆነ ነገር ስለሆነ ይህንን ነገር ከግንዛቤ በማስገባት እነዚህ ነገሮችን ማስወገድ ያለባችሁ ነገሮች አስወግዳችሁ መጠቀም ያለባችሁን ደግሞ ለራሳችሁ ስለሆነ የምታውቁት ምን ማድረግ እንዳለባችሁ በቤታችሁ ሆናችሁ ፍሬሽ የሆነ ነገርና ጠቃሚ የሆነ ነገሮችን ብትጠቀሙ ለእናንተ ሪኮመንድ አድርጋለሁ ማለት ነው። እነዚህ ምግቦች ሳናስባቸው እስከዛሬ እየተጠቀምናቸው ከነበርን ይሄን ቪዲዮ ካያችሁ በኋላ አይ ሆፕ አስተሳሰባችሁን ትቀይራላችሁ የምትጠቀሙትን ነገር ታስተካክላላችሁ ብዬ አስባለሁ። ከዚህም ባሻገር ከምግብ ባሻገር ደግሞ ሆርሞኖች ምን ያህል ሰውነታችን ላይ ለውጥ እንደሚያመጡ ምን ያህል ሰውነታችንን ሊያበላሹብን እንደሚችሉ የሚያሳይ ነፃ የሆነ ፒዲኤፍ ለእናንተ ለቤተሰቦች አዘጋጅቼላችኋለሁ። ይህንን ፒዲኤፍ ለማግኘት ደግሞ እዚህ ጋር ከታች ባለው ሊንክ ተጭናችሁ ፒዲኤፉን በነፃ ማግኘት ትችላላችሁ። ለነበረን ቆይታ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በእንደዚህ አይነት ቪዲዮዎች እስክንገናኝ ሰላም ቆዩ።